ስለ ቅዱስ ጊዮርጊስ ታውቂያለሽ? ቅዱስ ጊዮርጊስ ሩጫውን የሚጨርስበት አክሊል የሚቀበልበት ሰዓት ሲደርስ የደናን ንጉስ እስከዛሬ ተሸውጀታ ታሪኬን ሁሉ ያለው እንዴት ሲለው እንግዲህ አሁን ገባይ ላብሎ ሊሰግድ ነው አሉ። ናበላ ስልሳማር ቆይ አይ እኛ ገላውያን በልማዳችን ለጣውሳን ሰግድ አንሳማር በልኩሳፉ እንደስሞ ማለት እና እንጂ ስገድ እንደዛማ የለም በጥቂት አይደለም ይደለቁ ጠቅላላው እንጂ ገዲላን ሰው በሙሉ ጊዮርጊስ ላብሎ ሊሰግድ ነው ይላል። አዋጅ ነገራል አዋጅ ተነገረ ሾማሉ የመንግስትን ቆሌ ተሰጣሉ እንዴውም ያጃክ ነግል እስከመላ ከንግስቲቱ ጋር ተጫውተው ንጉስ ከሚስቱ ጋር አስቀመጡ እሱ ታይት እንደግማል አማልክቴው ሙላይ ዛብዞል ወደ ደጓለሚያ እሱ ጎም እየስሙ እግልሞም እያውሉ እሺ ያይዛባ ማለት አጋንት ናቸው አይን አላቸው አይ ጆሮ አላቸው የሰው ምግል አላቸው ለምዱ እያለ ይዘምናል ንግስቱ ማንን ነው እንደዚህ የምትላለች ታታቱ ነው ለምን ታንገል ጓይዛ ወዝዩን ከንቱ አይዛብ ለምን አጉረመለሙ እነማን ናቸው የሚያጉረመልሙ ነገስታቱ ናቸው እሷን ልቧ ተሰበረና እኔም ክርስቲያን መሆን ፈልጋለሁ አለች ክርስቲያን ሆነች እንግዲህ እና ጊዮርጊስ ተሰብስበዋል ያገሩ ሰው በሙሉ ግማሹ ጣት የሚያመልከው ተመስገን ለናርፎ ነው ይያሉ ክርስቲያኖች ደግሞ እንዴ ወይናችን ያኔ መሰለ አብነታችን ይከት ያቺ ደግሞ እንጀሬ የልጀመደንት ይያል ልጇን ፍቆቆ ብላ መጣች ሽባል ጀማል ያደና ምላሮ አንተ ህፃን በጌታዬ በኢየሱስ ክርስቶስ በግልና ያዛላ ከናት ትክሸውደ ያልመጣ ሲድና አፕሎን ጊዮርጊስ ተላላሉ ከዛ ላይ የደነመ አፕሎን ጊዮርጊስ ተላላሉ ያ ልጅ አፕሎን እያስከተለ እያንገጠቀጠ ይዞት መጣ ከዚህ መካከል አቁሞ አንተ ለምንድን ነው ፍጥረት የምታስታል እኔ ስገዱልኝ አያልኩ እላሳቸው ናቸው መጥተው እኔ ማክሰኞ እለት የተፈጠርኩ እንጨት ነኝ ሞቀው ነገር የለኝ ስገዱልኝ አላልኩም ብሎ እንጨቱን አስመስክሎ አንተም ያደረብም ሰይጣን መሌት ተከፍታቶ አጣችሉ ከመሌት አሰጥሞ ሃይማኖትን ገለጥ ያን ተባለ የቅዱስ ጊዮርጊስ ረዳት ሆነ ማለት ነው ታዲያ ሰማይቶ አንኛ ተመልከቱ ሰማይቶ ምናል ሽባይለ በግሉ ማምጣት አፕሮንስ እንዴት ያለ ልካም አምላክ ነው እዛ ህፃን ልጅ ነው የሚያመጣው እኛ ለሷን ሰግድም እንግዲህ ለጊዮርጊስ አምላክ ነው የምንሰግድ ደግሞ ላፍ ማዳን ያጋት አንድ ህፃን ልጅ ጠርቶ የሚያመጣው ነው እንዴ አምላክ ብለው በዚህ ተሰበሰቡ ክርስቲያኑ ነው ተጠመቁ ነገር ለመልካም ይሆናል እግዚአብሔር መቼም ትክክል ነው የሚባል ልጅ ነበር ያዚያ ሴትም ሃይማኖት ተፈትኖ ነበር ልጅ